አሜሪካ በህዳሴው ግድብ እጄን ካላስገባሁ እያለች ነው። አሜሪካ በናይል ወንዝ ላይ በተገነባው የኢትዮጵያ የህዳሴ ግድብ ዙሪያ በግብጽና በኢትዮጵያ መካከል ያለውን አለመግባባት ለመፍታት ያቆመችውን የማስማማት ሂደት እንደገና ለመጀመር እቅድ አቀረበች። ፕሬዝዳንት ትራምፕ ለአንዴና ለመጨረሻ ጊዜ በኃላፊነት ጉዳዩን መፍታት እንደሚፈልጉ ለግብጹ ፕሬዝዳንት አብዱል ፈታህ አልሲሲ በላኩት ደብዳቤ ገልጸዋል። ግብጽና ሱዳንም ይህንን ጥሪ በደስታ ተቀብለውታል። የአሜሪካ መንግስት በናይል ወንዝ ውሃ መጋራት ጉዳይ ላይ መፍትሄ ለማግኘት በግብጽና በኢትዮጵያ የመካከለኝነት ሚናውን እንደገና ለመጀመር ዝግጁ መሆኑንም ነው ያስታወቀው። ግብጽ፣ ኢትዮጵያና ሱዳን በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ለረጅም ጊዜ የቆየ ክርክር ውስጥ ሲገቡ ቆይተዋል። ካይሮና ካርቱም ይህ ግድብ የናይል ወንዝ የውሃ አቅርቦታቸውን በእጅጉ ሊጎዳና ሊቀንስ እንደሚችል ገልጸዋል። ትራምፕ ይህንን ጉዳይ በኃላፊነት አንዴ ለዘላቂ መፍትሄ ለማድረስ ዝግጁ መሆኑን ለግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ከላኩት ደብዳቤ በተጨማሪ በራሳቸው ትሩዝ ሶሻል ሚዲያ ገጽ ላይ አስፍረዋል። ትራምፕ ጨምረው እንደገለጹት አሜሪካ የትኛውም ሀገር የናይልን ወንዝ የሚያክል የተፈጥሮ ሀብትን ለአንድ ወገን ብቻውን በመቆጣጠር በዚህ ሂደት ደግሞ ጎረቤት ሀገራቶችን መጉዳት እንደማይገባ ታረጋግጣለች ብለዋል። የዚህን ደብዳቤ ግልባጭም ለአረብ ኤምሬቶች ፕሬዝዳንት ሼክ መሐመድ፣ ለሳውዲ አረቢያ የዙፋን ርዕሰ ተተኪ መሐመድ ቢን ሳልማን፣ ለኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴና ለሱዳን መሪ ጀነራል አብዱል ፈታህ አልቡርሃን ተልኳል። ግብጽና ሱዳን በታላቁ የኢትዮጵያ ህዳሴ ግድብ የሙሌትና የአጠቃቀም ሁኔታ ላይ ስምምነት ላይ ለመድረስ ከኢትዮጵያ ጋር ለ10 ዓመታት ውይይቶችን ሲያካሂዱ እንደነበርም ይታወቃል። በቅርቡ የተመረቀው ይህ ግድብ በአፍሪካ ትልቁ የሃይድሮ ኤሌክትሪክ ኃይል ማመንጫ ነው። ኢትዮጵያ ግድቡ ከ5000 ሜጋዋት በላይ ኃይል በማመንጨት የትልቅ ህዝቧን የኃይል ፍላጎት እንደሚያሟላና እንዲሁም ለሌሎች ሀገሮች ኤሌክትሪክ በመሸጥ ኢኮኖሚዋን እንደሚያነቃቃ ገልጻለች። ነገር ግን ግብጽና ሱዳን ይህን ግድብ ቀድሞም የውሃ እጥረት ያለባቸው በመሆኑ ይበልጡኑ ስጋት ላይ እንደሚጥላቸው ነው የተናገሩት። ፕሬዝዳንት ትራምፕ በትክክለኛ ቴክኒካል ባለሙያዎች በፍትሃዊና ግልጽ ድርድሮች እንዲሁም በአሜሪካ አስተባባሪነትና አስታራቂነት ዘላቂ ስምምነት ላይ መድረስ እንደሚቻል ጠቁመዋል። ስኬታማ ይሆናል ብለው የሚያስቡት አካሄድም ለግብጽና ሱዳን የዝናብ እጥረት ለሚከሰትባቸው ወቅቶችና ለድርቅ ዓመታት በቂ የውሃ አቅርቦት እንዲኖርና እንዲሁም ኢትዮጵያ በቂ የኤሌክትሪክ ኃይል ማመንጨት እንድትችል ከዚህም በተጨማሪ ያመነጨችውን ኃይል ለግብጽና ሱዳን መስጠቷን ወይም ለሽያጭ ማቅረቧን ማረጋገጥ ነው ሲሉ በደብዳቤያቸው ላይ ገልጸዋል። የአሜሪካ ፕሬዝዳንት የግድቡን ጉዳይ መፍታት ታላቅ ቅድሚያ ከሚሰጠው የሰላም ጉዳይ ውስጥ ነው ሲሉም አስታውቀዋል። እንዲሁም ይህ ክርክር በክልሉ ወደ ጦር ግጭት እንደማያመራ ተስፋ አደርጋለሁ ሲሉም አክለዋል።